እሱን ነው የምናወራው። በደንብ እንድትሰሙ የረፈደ ነገ ብትታመሚ፣ ነገ ብትወድቂ፣ ነገ ከመሬት ስር ችግር ውስጥ ብትገቢ ማንም እንደማያነሳሽ ይኖር። ዛሬ እያኖረሽ ያለው እያቆየሽ ያለው ጉልበትሽ መከራሽን ስታይቶ ያለሽ መከራ የማሳይ ውድ የገዛሽው ሞባይል ግን የሰራሽውና እድሜሽና ጊዜሽን አፈርድሜ እያበላብሽ። አንድ ነገር ልንገራችሁ፣ ያያችሁት ሁሉ አይመራችሁ። ያያችሁት ነገር ሁሉ ሰስፔንስ አቱ። ያያችሁት ነገር ሁሉ አታግበስብሱ። መለወጥ የፈለገ ሰው፣ መቀየር የፈለገ ሰው፣ የሆነ ሰላማዊ ህይወት ምኑ የሚኖር ሰው ራሱን ከብዙ ነገር ማስወገድ አለበት። ዛሬ ሁለት አርጎ ነው ያነሳሁት። ከሁለተኛ አንዷ ስለ አንዷ ማውራት አልፈልግም፣ ስለ አንዷ ግን ማውራት እፈልጋለሁ። ወደ ሀገሯ ልትገባ ነው። በጣም ነው አመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር እድሜና ጤና ይስጣች። ምን አደረግኩኝ አልኳት። ሳሚ እኔ እስከዛሬ ድረስ እኔ ባል አለኝ ቤተሰብ አለኝ ብዬ ነበር ተመክቼ መኖር ነበር። ብዙ ጊዜ ተዘናግቼ በህይወቴ ውስጥ ብዙ ነገር ማድረግ እየፈለኩኝ ሳላደርግ ስዘናጋ ነው የቆየሁ። ያለኝን ሁሉ ነገር ሁሉ እየሰጠሁ እየበተንኩኝ እነሱ ይኖራሉኛል። የእነሱ መኖር የኔ መኖር ነው። የኔ ህይወቴን ተበላሽ ህይወቴን ጎድቼ እነሱን ህይወት ማስተካከል አለብኝ ብዬ ነበር። በቃ ታግዬ ተነስቼ ነበርኩ። አሁን የሄደች ያለችው በ12 ዓመቷ። በመሀል ግን የዛሬ 5 ዓመት ሄዳ አግብታ ጓደኛ ፍቅረኛ ነበራት። ከዛ ግን ሄዳ በሰርግ አግብታ ትዳር መስርታ አንድ ልጅ ወልዳ ነበር የመጣችው። ከዛስ ምን እንዳደረጓት ታውቃላችሁ? መጀመሪያ የቤተሰቦቿን ታሪክ ልንገራችሁ። ቤተሰቦቿ ያስቀመጠችውን አደራ ብላ ያስቀመጠችውን ወርቅ አደራ ብላ ያስቀመጠችውን ገንዘብ ጨርሶታል። ይሄን ያወቀችው ሚዲያ ላይ ሳትሄዱ ከዚህ ከመነሳታችሁ በፊት ወደ ኢትዮጵያ እግራችሁን ከማሳታችሁ በፊት ቤተሰብ ጋር ያላችሁን ንብረት፣ ባሎቻችሁ ጋር ያለውን ንብረት፣ ባንካችሁ ያለውን የብር መጠን ቼክ አድርጉ። ቼክ አድርጉ። ብድግ ብላችሁ ሄዳችሁ በሳሳ አይኑራችሁ በደከመ ልባችሁና ጭንቅላታችሁ ሄለን ኮመንቱን አንዴ ክፈችው። እሺ ኮመንቱን ክፈችው። እዚህ አሁን ዛሬ ስለ ልጅቷ ማውራት ልጅ ሜሴጅ ላከችልኝ አለው። እየሰማው ነው። ሳሚው ላይ ነው። ከቻለች ትገባለች። አንዴ ኮመንቱ ክፈችው። ይኸውላችሁ ቼክ ሳታረጉ እንዳትሄዱ ስትል አንድ ነገር ወደ ውስጥ የመጣና ቤተሰብ ጋር ደወልኩና ልመጣ ስለሆነ እናንተ ጋር ያለ ገንዘብ አለ ወይ? ከፍተሽው ነበር መልስ የዘጋሽው። ክፈችው አንዴ። እናንተ ጋር ያለኝ ገንዘብ እናንተ ጋር ያለ ብር አለ ወይ ያለች። ቆይ እናቴ ላውራት፣ ታላቅ ወንድሟ ነው። እናቴ ላውራት፣ ቤተሰብ ጋር እናውራና ከቤተሰብ ጋር ተነጋግረን እናሳውቅሻለን ብሎ ወንድሟ ዘጋባት። ታፕታፕ ኮፕሊንግ ሼር አድርጉት እንዳይቋረጥ ፕሊስ። በእናታችሁ ምን አይነት ነገር ነው? እሺ ተቋርጦ ነበር። ታፕታፕ ኮፕሊንግ ሼር ሁላችሁም አድርጉት። አንዴ ታፕታፕ ኮፕሊንግ ሼር አድርጉት። ይሰማል? 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 በሉ ይሰማል? እሺ አዎ ይሰማል ብላችሁ
ድምጽ ይቆራረጣል። ድምጽ ይቆራረጣል። አዎ ታፕታፕ ሼር ካርጋችሁ አይቆራረጥም። ችግር የለውም። እሺ ታፕታፕ አድርጉት። በጣም ጥሩ። አሁን ወደ ጉዳያችሁ እንገባለን። ምናልባት ልጅቷን ካየኋት እንዳስገባት ከክፈችልኝ ኮሜንት ያልኩሽ ሼር አድርጉት። ለአንዳንዴ ሪፖስት አድርጉት። በጣም መስማት ያለባቸው ልጆች ይሄን ነገር ተረድተው አንደርስታንድ አድርገው ራሳቸውን ህይወታቸው መቀየር ያለባቸው ሰዎች ስላሉ አንዳንዴ ብቻ ሪፖስት አድርጉት። ይቆራረጣል እንዴ? ላውራ ልቀጥል። ድምጼ ይቆራረጣል አይቆራረጥም? አንዳንዶቻችሁ ጋር የሚቆራረጠው የሚቆራረጥ አይመስለኝም። ይሄ የኔትወርክ ችግር ይሆናል። እሺ አለህ ተብያለሁ። ከዛ እሱን አንተ አንድ ቀን የዛሬ 5 ዓመት ስታወራ ሰማውና ቤተሰብ ጋር ወንድሜን ታላቅ ወንድሜን አናገርኩት። ብሬ ወርቄን ገንዘቤን እናንተ ጋር ተቀምጧል ወይ አለ ወይ? ቆይ ማዘርን ላውራትና ቤተሰብ እናውራና ከዛ እንነግርሻለን። ለምንድን ነው የምትመጪው? ምን ሆንሽ? ለምን ስራ ትሰሪ? ስራ ስሪና ነገሮች ሲስተካከሉና መምጣት አለብሽ። እስኪ ቆይ ይሄን ነገር ላጥፋውና ልሞክርላችሁ። እኔ እኮ ሙቀት እንዳይመጣልኝ። እሺ አሁን ይሄ ኤሲው ነው የሚጮህ። እዛ ጋር መደፈን ያለበት ነገር አለ። አሁንስ የለም። አሁን እሺ ከዛ ሲሞቀኝ ከፍተዋለሁ። ችግር የለውም። ከዛ ለምንድን ነው የምትመጪው? ምን ሆነሽ ነው? ምን ተፈጥሮ ነው ይላታል። አስቡት እንግዲህ 12 ዓመት የቆየ ሰው ሳሚ። እኔ 15 ዓመቴ ከሳውዲ ከመጣው ቤት የለኝም፣ ብርም ቤተሰብም ያባከኑብኝ ሲያስቸግሩኝ ወንድሜ ጋር አስቀመጥኩኝ። እሷም ሞተች። አሁን ሽማግሌዎች ደሞዜን ሰጡኝ ያለው ምንድን ነው የምትይው? አይሳል ከዛ ምን ሆነች? አስቡት። ረጅም ጊዜ ነው የቆየችው ብያቸዋለሁ። ከዛ ልጄ ይቅር በይኝ፣ ብርሽንም ወርቅሽንም አጥፍተናል። መተሽ እዚህ ታመሽ በሽተኛ ከምታረጊኝ በቃ አደራ ስትሽኝ ነበረ። ብሩን አጥፍተነዋል። እንዴት እንዳጠፋ ነው አትጠይቅ። አሏት። አበደች። ከሰው ሀገር ይሻላል ማበድ። ኢትዮጵያ ሄዳችሁ ከምታብዱ፣ ኢትዮጵያ ሄዳችሁ ሰማይ ምድሩ ከሚጮርባችሁ ችግርም ሆነ መከራ እዚሁ ናችሁ ብትሰሙ ነው ይሻለው። ለምን? አንደኛ ያላችሁበት ክፍል ውስጥ ገብታችሁ አልቀሳችሁ ብላችሁ ጨዋችሁ የሆነ ነገር እንኳን የተፈጠረውን ነገር እንኳን ላሰሮቻችሁ ነግራችሁ ነገሮችን ማስተካከል። ያኔ ሲነግሯት ቤት ውስጥ ደብለቅለቅለቅለቅ ያለ ጨዋት ነበርና ሰሪዎቿ በቃ ታማ ነው ምንድነው የተፈጠረው ብለው ግር ብለው መጡ። ሰውየው አጋጣሚ ያን ቀን ዓርብ ቀን ነበራለች። አይዞሽ አትብኪ አትዛሊ አነ በተፋለክ ፍሉስ ማፊ ምሽክላ ብሎ አረጋግቶ ስሙ፣ በደንብ ስሙ። 1 ሚሊዮን በኢትዮጵያ ብር ያኔ ዛሬ 5 ዓመት 1 ሚሊዮን ብር አሁን ያለችበት ቤት 1 ሚሊዮን ብር የሚሆን ብር ሰጥቶ ወደ ሀገርሽ ግቢና ደርስሽ ነይ አግቢ፣ ትዳር ያዥ፣ ህይወትሽ ኑሪ፣ በቃ ችግር የለውም ብሎ አንዳንዴ ፈጣሪ እውነቴን ነው የምነግራችሁ ሲታረቅ እንደዚህ ነው። አሕዛብና የሆነ ሰው አስነስቶ ህይወታችሁን እያስቀየሩላችሁ እዛ ተንከባል። እቺ ልጅ ኢትዮጵያ ሄዳ ወርቋን ብሯን ንብረትሽ የለም ብትባል ነው ምን ነበር የምትሆን? እስቲ መልሱልኝ። ምን ነበር የምትሆን? ምን ነበር የሚውጣት? ይኸውላችሁ መልካም አረብ ሰጥቷት አይደለም። ልባችሁ ንጹህ ከሆነ የምትሰሩበት ቤት ሰዎች ጋር ጥሩ ኮሚኒኬትድ ካላችሁ ውስጣችሁ ንጹህ ከሆነ ዳዊትን
ከሰባቱ ወንድሞቹ ውስጥ መርጦ እግዚአብሔር ለንግስና የመረጠው አንደኛ ልቡ ቅን ስለሆነ፣ ሁለተኛ በቤተሰቦች